አሜሪካ ለኢራን የመጨረሻው ማስጠንቀቂያ ሰጥታለች። እነሆ መካከለኛው ምስራቅ ወደማይመለስበት የጥፋት ማዕበል ውስጥ ገብቷል። ዋሽንግተን ባወጣችው መግለጫ አሜሪካውያንን ከነካችሁ አድነን እንገላችኋለን፣ ጦርነቱ የጀመርነው እኛ አይደለንም፣ ነገር ግን የምንጨርሰው እኛን ስትል አሜሪካ በቁጣ ዝታለች። ይህ በእንዲህ እንዳለ እስራኤል ባለፉት 24 ሰዓታት ውስጥ ብቻ 1200 በላይ ቦምቦች በኢራን ላይ በማዝነብ ቴህራንን በእሳት እየለበለበቻት ትገኛለች። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለተገደሉት የበላይ መሪ አያቶላህ አልሃሜኒ የበቀል ጊዜው አሁን ነው ሲሉ ዝተዋል። የተባበሩት አረብ ኤምሬት ዩኤኢ ዝምታዋን ሰብራለች። ኢራን ጥቃቷን የምትቀጥል ከሆነ እጅና እግራችን አጣጥፈን አንቀመጥም ስትል ለቴህራን ጠንካራ ማስጠንቀቂያ ሰጥታለች። በመካከለኛው ምስራቅ ነገሮች ከቁጥጥር ውጪ ወጥተዋል። ዓለም ወደ ሶስተኛው የዓለም ጦርነት እያመራች ያለ ይመስላል።